ቀጥታ ከዓለም አቀፍ ሞዴሎችን የሚመሳሰል በመሆኑ ብዙዎች ይህች ልጅ የሀገር ገጽታን የምታስጠራ ትልቅ የዓለም አቀፍ ሞዴል የመሆን ተሰጥኦ አላት በማለት እያደነቋት ይገኛሉ። አሁን ላይ በመላው ሀገሪቱ ትልቅ መነጋገሪያ ሆና ቀጥላለች። ታዲያ ይህንን ተከትለው የተለያዩ የመንግስትና የግል አካላት እሷን ለመደገፍና የተሰጣትን እድል እንድትጠቀም ለማድረግ እየተንቀሳቀሱ ነው። እንደሰማችሁት ቪዚት ካምፓታ የተባለው ቢሮ ባወጣው ይፋዊ መግለጫ ይህች ታዳጊ ልጅ ወደፊት የሚመጡላትን ወርቃማ እድሎች በአግባቡ እንድትጠቀምበትና ህይወቷን እንዲቀየር ከጎኗ ሆኖ በቁርጠኝነት እንደሚሰራ አስታውቆ ነበር። በተጨማሪም በርካታ ታዋቂ ዩቲዩበሮችና የሶሻል ሚዲያ ኢንፍሉዌንሰሮች ይህች ልጅ ልዩ እገዛ ተደርጎላት ወደ ከተማ መምጣት እንዳለባትና ችሎታዋን የምታሳድግበት መንገድ እንዲመቻችላት ድምጽ እየሆኑ ነበር። ከነዚህ መካከል አንድ ቪዲዮ ላሳያችሁና ከዛ ወደ ማስተር አብነት ወስዳችኋለሁ። ሰሞኑን የዚህች ልጅ ቪዲዮ ሁላችሁ ማየታችኋል ብዬ አስባለሁ። ኤልሳቤት ትባላለች። በከለሯ ምክንያት በቁንጅናዋ ምክንያት ሶሻል ሚዲያ ላይ በጣም አነጋጋሪ ሆናለችና እኔ እቺ ልጅ መታገዝ ካለባት በምን ወይ መሆን እንዳለበት የራሴን ሐሳብ ለማስቀመጥ ነው የመጣሁት። በዚህ ነገር ልትስማሙም ላትስማሙም ትችላላችሁ። ነገር ግን የኔ ሐሳብ ምንድነው መሰላችሁ? ሶሻል ሚዲያ ላይ ሰዎች በእንደዚህ አይነት ወይ መነጋገሪያ ሲሆኑ ታዋቂ ሲሆኑ የአንድ ቀን የሁለት ቀን የሶስት ቀን ድጋፍ ምናምን ተደርጎ በአንዴ ሆይ ሆይ ተብሎ ይጠፋሉ። ብዙ ጊዜ ኢትዮጵያ ውስጥ በተለይ በቋሚነት ህይወቱ የሚቀየር ሰው ብዙ ጊዜ የለም። እግዚአብሔር ነው እንደዚህ አይነት ቻንስ የሚያመጣው። እግዚአብሔር ነው ያንን ልጅ ልቡን አነሳስቶ ያቺን ልጅ እንዲቀርጻት ያደረገው እግዚአብሔር ነው። በዚህ አጋጣሚ የቀረጽካት ልጅ በጣም ቴንኪው እና ህይወቷን ሊቀየር ይችላል። እቺ ልጅ በምን አይነት መልኩ ራሷን ችላ በሁለት እግሯ እንድትቆም ከተደረገ ብቻ። እንዴት ነው ራሷን ችላ ልትቆም ይችላል? አሁን በቁንጅናዋ በውበቷ ምክንያት አይደል መነጋገር የሆነችው። ስለዚህ አሁን ላይ በጣም ፓወርፉል የሆነው ነገር አንዱ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ የራሷን አካውንት መክፈት አይደለም ባይዘው ከፈተች ማለት ስኬታማ ትሆናለች ማለት አይደለም። በትክክል ጥሩ ፐርሰናል ብራንድ እንዴት ነው የሚገነባው እና ማስታወቂያ እንዴት ነው መስራት ያለባት፣ ስንት ብር ነው ማስከፈል ያለባት፣ ዲል እንዴት ነው የሚደረገው እና ሶሻል ሚዲያ ላይ እንዴት ነው የሚሰራው የሚለው ነገር በደንብ አንደርስታንድ የምታደርግ ከሆነና ራሷ ቢያንስ ራሷ ባትሰራ ራሱ አጠገቧ ይሄን ነገር የሚረዳ ሰው አብሯት የሚሰራ ከሆነ እቺ ልጅ በጣም ህይወቷ ሊቀየር ይችላል። ለምን ሶሻል ሚዲያ ላይ ብዙ ጊዜ እንደዚህ አይነት ሰዎች ሲረዱ የተረዱት ሰዎች ሳይሆኑ የረዱት እነዚህ ጊቫዌይ የሰጡ ሰዎች ናቸው ይበልጥ የሚያድጉት። ለምን በቃ ሁሌ ቋሚ ሰዎች አሉ ሶሻል ሚዲያ ላይ ሰዎች ይመጣሉ፣ ይረዷቸዋል፣ ያልፋሉ። እነሱ ግን እያደጉ የሚረዷቸው ሰዎች ማለት ነው። ሳምባዲ ይመጣል፣ መነጋገሪያ ይሆናል። ይሄኛው ሰውዬ መነጋገሪያ የሆነውን ሰውዬ ያግዛል፣ የራሱ ፐርሰናል ብራንድ ያሳድጋል። ይሄኛው የተረዳው ሰውዬ የለም ጠፍቷል። ሁሌ እንደዚህ አይነት ትሬንድ ነው ኢትዮጵያ ውስጥ የሚበዛው።